ያመነበትን ነገር ፊት ለፊት ይነግርሻል። የተለያየ ሀሳብ ባለቤት ብትሆኝም እንኳን ሀሳብሽን አክብሮ አብሮሽ መኖር ይችላል። ነገር ግን እኔን መሰል ስትዩ ነው ከሱ ጋር ሌላ ነገር ውስጥ ነው። ሃጫሉ የርህራሄም የወንድነቱም ጥግ ላይ ያለ ሰው ነው። ሃጫሉ ዘረኛ ነበር? ሃጫሉ የታገለው ለኦሮሞ ህዝብ ብቻ ነው ወይስ እውነት ለኢትዮጵያም ታግሏል? ትላንት በሚዲያ ሙዚቃው እንዳይተላለፍ ሲታገድ የነበረ የዛ እገዳ አካል የነበሩ ሰዎች ናቸው ዛሬ የሞቱ ኮሚቴ ምናምን የተባሉት። አንዴ ግራሚ አዋርድ ላይ ወጥቶ ተዘግቧል። ዓለም አውቆታል። እዚህ ሀገር ውስጥ ያለ ሚዲያ ዘገበውም አልዘገበውም ለውጥ አይኖረውም። ግን የክፍተት ስላለ ነው፣ አዌር አይደሉም። በአማርኛ መስፈኑን ያልደገፉትም ሰዎች አሉ፣ የደገፉትም ሰዎች አሉ። ለምንድን ነው በአማርኛ እንዲዘፍን የማይፈልጉት? እሱ ኦሮሞን ይወዳል ለኦሮሞ እንትን ይላል ማለት ሌላውን ብሄር ይጠላል ማለት አይደለም። በጣም የሰው ማንነት የሚያከብር በራሱ ማንነት የማይደራደር ሰው ነው። ሰላም ጤና ይስጥልን ውድ የየኔታ ቤተሰቦች በአገር ውስጥና በመላው ዓለም የምትገኙ ሰላም በያላችሁበት እንዲሆን እየተመኘን ለዛሬም እንደተለመደው የመድረካችን ተጋባዥ እንግዳ ይዘን መተናል። የዛሬው ተጋባዥ እንግዳችን እንግዲህ የአርቲስት ሃጫሉ ታናሽ ወንድም ነው። ሲሳይ ሁንዴሳ ይባላል። የሃጫሉ እውነታዎች ምን ይመስሉ ነበረ? በአልበሙ ዙሪያ ከሙት ዓመቱ ጋር ተያይዞ የሚነሱ በማህበረሰብ ውስጥ የሚነሱ ጥያቄዎች ነበሩ። ከነሱ ጥያቄዎች ጋር ቆይታ ልናደርግ ፈቅደን ፍቃደኛ ሆኖ ተገኝቷል። አብራችሁ እንድትቆዩ እንጋብዛለን። ሀሳብ አስተያየቶቻችሁን እንደተለመደው በቅንነት በሀሳብ መስጫ መልእክቶቻችሁ ላይ ልታደርሱን ትችላላችሁ። መልካም ጊዜ። እንኳን ደህና መጣ ሲሳይ። እንኳን ደህና ቆያችሁ። በረታችሁ? በህይወት አለን። ባለቤቱ ልጆቹስ እንዴት ናቸው? ምንም አይሉ ደህና ናቸው አሉ። መልካም። እስቲ ቆይታችንን እንግዲህ ወደ ኋላ እንሄድና ሰሞኑን የሃጫሉ ሁንዴሳ ያረፈበትን አንደኛ የሙት ዓመት በተለያዩ ዝግጅቶች ተከብረው እያለፉ ነው ያሉት። ከነዛም ውስጥ አንዱ አልበሙ ከሙት ዓመቱ ጋር ተያይዞ ለህዝቡ የቀረበ አንድ ስራ ነው። ከዛ በፊት ግን ብዙዎች ውስጥ ሲነሳ የነበር ነገር ነበረ። የዛሬ አመት ከሃጫሉ ሞት ጋር ተያይዞ አጎታችሁን በተለያየ ምክንያት አታችኋል። ከቤተሰብ ውስጥም በጉዳት በሰዓቱ ጉዳት የደረሰባቸው ቤተሰቦች ነበሩ። ከሃጫሉ ግድያ ጋርም ተያይዞ በጣም በርካታ ሰዎች ያለፉበት ሁኔታ ነበርና የሙት ዓመቱ ለምንድን ነው እነሱን ያላሰበው? እነሱን ያላካተተው? ለምን ሃጫሉ ላይ ብቻ ማድረግ አስፈለገ? ምናልባት ሰዎች በሌላኛው አቅጣጫ ሃጫሉ ዘረኛ ነው የሚል አስተሳሰብ ያላቸው ሰዎች ያንን ለማጽዳት የተጠቀሙበት ነገር ነው እሱን ብቻ ማሰባቸው የሚላልና እነዚህ ሁለት ሀሳቦች እንዴት ነው የምትገልጽልን እስቲ? እሺ መልካም። እንዳልሽው በዚህ ሳምንት ያው ባለፈው ሳምንት መጀመሪያ በእለቱ አልበሙን ስራ ያው እሱ እየሰራ የነበረውን ወደ ህዝብ የማድረስ ስራ ሰርተናል። ሜሞሪያል ዴይም አድርገን አሳልፈነዋል። እሱን የማሰቢያ ቀን እሱን ማስቀጠል የሚችል ፕሮጀክትም ለህዝብ ይፋ አድርገናል። ፋውንዴሽን ሃጫሉ ሁንዴሳ ፋውንዴሽን። እሱም በተመለከተ ላነሳሽው ጥያቄ በእለቱ እሱ በተሰዋበት ቀን የብዙ ሰዎች ህይወት አልፈዋል። ቤት ድረስ ሞት ቤት ድረስም ተከትሎን አስክሬን ይዘን ከገባን በኋላ በመኖሪያ ቤት ድረስ ሞት ተከትሎን አጎታችን በር ደጃፍ ላይ በጥይት ተደብድቦ ሞቷል። ለምን እሱን ከሃጫሉ ጋር አላሰባችሁም ከሆነ ተገቢ ጥያቄ ነው። ነገር ግን ሃጫሉ ግለሰብ አይደለም። እንደ ግለሰብ አልኖረም። እንደ ግለሰብ ኖሮ ቢሆን ልክ ነሽ፣ እንደ ግለሰብ እሱን ብቻ አስበን እናልፋለን። ነገር ግን የዛን ቀን ለምን ስማቸው አልተጠቀሰም ካልሆነ በስተቀር ስም መጥቀስ ደግሞ እጅግ ከባድ ነው። የኛ አጎት ሞተዋል። እሱ የስጋ ዘመድ ስለሆነ ከሃጫሉ ጎን እሱን ብቻ ማሰብ አይቻልም። ከሃጫሉ ሞት ጋር ተያይዞ ለቁጥር አዳጋጅ የሆኑ ሰዎች ምናልባት እናንተ ሚዲያ ላይ የሰማችሁት 200-300 ሰው ሞተ ተብሎ ሊሆን ይችላል እንጂ አስክሬናቸው ከወደቀበት ቦታ ያልተነሱ በጣም ብዙ ሰዎች በግፍ የተጨፈጨፉበት ቀን ነው።
ህዝብ ቁጣ አስነስቶ ወጥቷል። ህዝብ ለምን ተቆጣ ከሚል አንግል ያው ህግ ማስከበር በሚል አካሄድ ብዙሃን ላይ የኃይል እርምጃ ተወስዶ በመኖሪያ ቤት ድረስ በእኛ በመኖሪያ ቤታችን ቤት ድረስ በመምጣት ያው እንግዲህ እዚህ ሀገር ውስጥ ዩኒፎርም የለበሰ አንድ የመንግስት ወታደር ነው የሚኖረው። እኛም ያየነው ወደ ቤትም ሲተኩስ ያየነው በዙሪያው ላይም ሰዎችን በጥይት እየደፈደበ ሲገድል ያየነው የመንግስትን ዩኒፎርም የለበሰ ወታደር ነው። በሰዓቱ በጣም ብዙ ሰዎች ከሱ ሞት ጋር በተያያዘ መስዋዕት ሆነው ስላለፉ ምናልባት እናንተ አንደኛም የሞት አመቱ ሲከበር እዛ ፕሮግራም ላይ መታችሁ ከሆነ ባለቤቱ በይፋ ተናግራለች። መድረኩ ላይ ወጣ አብራችሁ መስዋዕት የሆናችሁ ከሱ ሞት ጋር በተያያዘ በህይወት ያለፋችሁ የቆሰላችሁ ቤታችሁ የፈረሰ ፈጣሪ ያስባችሁ ብላ በጠቅላላው መልእክት አስተላልፋለች። የኛንም አጎት አሁን እዛ ጋር ወይ በአፋን ኦሮሞ በአፋን ኦሮሞ ነው ምናልባት ያስተላለፈችው መልእክቱን እናንተ አዌር መሆን ያቃታችሁ ለዛ ይመስለኛል። ያንን አስተላልፋለች። ያን በሆነበት ሁኔታ ከሀጫሉ ጋር የኛን አጎት ፎቶ አስቀምጠን ወይ የሆነ ነገር አድርገን እዛ ቦታ ላይ እውቅና ብንሰጥ ሌላውም እኮ ለተመሳሳይ አላማ ነው የተሰዋው። ሌላውም ተሰውቷል። ስለዚህ አጫሉን ስታስቢ ከሱ ጋር ተያያዥ የሆኑ ሰዎችን በሙሉ እንዳሰብሽ በዛ አስተሳሰብ ውስጥ ያ ኮንሲደር ተደርጎ ነው ፕሮግራሙ የተዘጋጀው። አጫሉን ታስቦ ያለፈው ማለት ነው። መልካም ወደ አጎታችሁ አሁንም ስንመለስ በሰዓቱ አጎታችሁ ያረፉት ሁለት አይነት ሀሳቦች ነበር ሲንጸባረቁ የነበረው። አንደኛው አስክሬኑን ለመውሰድ የፈለጉ አካላት በፈጠሩት ችግር ነው ይላል። ሌላኛው ደግሞ ቀደም ብለው የመጡ ሰዎች ነበሩ፣ እነሱ የላኳቸው ሰዎች ናቸው ችግሩን የፈጠሩት የሚባል ነገር አለ። እውነታው ምንድነው የተፈጠረው በሰዓቱ? እንግዲህ አሁን ወደ ኋላ መመለስ ይኖርብናል ማለት ነው። ወደ ኋላ ስንመለስ በመጀመሪያ ከዚህ ከጳውሎስ ሆስፒታል አስክሬኑ እንዲወጣ የተደረገበት መንገድ አይደለም ለአጫሉ ለአንድ ተራ ተራ የሚባል የሰው ልጅ የለም ማለት እሱ ፐብሊክ ፊገር ነው፣ የህዝብ ልጅ ነው ተብሎ የሚታሰብ ይሄን ያክል ተጽዕኖ የሚፈጥር ሰው በእንዲህ አይነት መልኩ ከጳውሎስ ሆስፒታል ወጥቶ መንገድ መጀመሩ በራሱ ነው ስህተቱ። መጀመሪያ ሲጀምር ምናልባት ያው እኛ ሀዘን ላይ ሌላ ነገር ውስጥ ስለነበርን ያን ነገር ኦርደር ማድረግ ስላልቻልን መከታተል መቆጣጠር አልቻልንም። ያው አስክሬኑ አለ የተባለበት መንገድ ላይ ተከትለን ከማዘን የዘለለ ሲቀጥል ወደዛ ወደ አምቦ ከገባ በኋላ በማግስቱ ያው ሰዎች ቁጣቸውን ሀዘናቸውን መተው እየገለጹ ይመለሳሉ። ወጣቱ ይመጣል፣ ሀዘኑን ቁጣውን ገልጾ ይመለሳል። በመሃል ረፋድ አካባቢ ላይ ወደ 3:30 4 አካባቢ የተለያየ አላማ ያነገቡ አካላት መተው መፈክር እያሰሙ ምናምን መመለስ ይጀምራሉ። በዛ ሰዓት እኛም እንደማንኛውም ሰው አስክሬን መውሰድ ተፈልጓል፣ አዲስ አበባ ነው ቀብር ስነ ስርዓቱ የሚፈጸመው ምናምን እንደዚህ አይነት አሉባልታዎች ስንሰማ በቤተሰብ በጓደኞቹ የራሳችንን የምንለውን ሰው አዘጋጅተን ግቢው በተገቢ ሁኔታ እንዲጠበቅ አድርገናል። ገፍቶ የመጣ አካል የለም። እውነት ለመናገር እወስዳለሁ ብሎ የመጣ አካል የለም። ነገር ግን ቤተሰብን መጥቶ አንድ ሁለት ሰው ሲያናግር አይቼ እኔ በግል ተናግሬያለሁ። ተመለሳችሁ እዚህ ቤት በእንዲህ አይነት አላማ እንዳትመጡ፣ ኢቭን ለቅሶ መድረስ ራሱ ከሌለባችሁ እንዳትመጡ፣ እንዲህ አይነት ሀሳብ እኛ አንቀበልም። የቀብር ስነ ስርዓቱ የሚፈጸመው እዚሁ ነው። ይሄን ቤተሰብ ነው የሚወስነው። የመንግስት ባለስልጣን አይደለም፣ የተቃዋሚ ድርጅት አይደለም፣ ወይ ሰምበዲ አይደለም። ይሄን መወሰን የምንችለው እኛ ነን። ይሄ በሆነበት ሁኔታ አዲስ አበባ ነው መሆን ያለበት እዛ ነው መሆን ያለበት የሚለውን ውሳኔ ለኛ ተውልን። ውስጣችሁ አዝኖ ከሆነ እንዳዘነ ሰው መታችሁ አዘናችሁን ገልጻችሁ መሄድ ትችላላችሁ። ከዚህ የዘለለ ነገር ግን ችግር ውስጥ ይከተናል የሚል መልእክት ነግሬያቸው እነዛ ሰዎች ወጥተው ሄደዋል። እነሱ ወጥተው በሄዱበት ቅስፈት ያው እኛ ቤት ውስጥ ባለንበት ሁኔታ ተኩስ ሲከፈትብን ያየ ነው።
እነዛ አካላት ወጥተዋል። ሲቪል ናቸው፣ ምንም የያዙት መሳሪያ የለም። ተኩስ ተከፈተ። ምንድነው ብለን ወደ ውጭ ስንወጣ ዩኒፎርም የለበሱ የመንግስት ወታደሮች ወደ ግቢ እየተኮሱ ይመጣሉ። ይሄ አጎታችን ያው የመሸኛ ከብት ተገዝቶ እዛ ቤታችን እንዳጋጣሚ ቄራ ፊት ለፊት ነው አምቦ ላይ ከብት ተረክቦ አስገብቶ ወደ ቤት እየተመለሰ ባለበት ሁኔታ ነው ይሄ ተኩስ የተከፈተው። በር ላይ ነው፣ መኖሪያ ቤት በር ላይ ነው ተኩሶ የተመታው። የአንገቱ ስር አካባቢ ነው። ይሄ ተራ እንትን ሰው እንደዚህ ተኩሶ ሊመታ አይችልም። ስልጠና የወሰደ ሚሊተሪ ሳይንስን የሚያውቅ ካልሆነ በስተቀርና እሱ በእንደዛ አይነት ሁኔታ ነው ያለፈው። ከዛ ጋር በተያያዘ ከቤተሰቡ እስከ 4 የሚጠጋ ሰው በጥይት ተመተዋል። የኔ ታላቅ ባለቤቷ በጥይት ተመተዋል እግሩ ላይ። የሱ የማረሚያ ቤት አብሮት የነበረ ልጅነት ጓደኛው ደጀኔ ዋቆ የሚባል ልጅ እዚህ እጁ ላይ ተመተዋል በጥይት። የአጎቴ ባለቤት ስቲል ነው፣ እሷ አልጋ ላይ ናት በጥይት ብቻ። እሷ ድንኳን ውስጥ ነው የተመታችው። ግቢ ውስጥ በተጣለ ድንኳን ውስጥ ነው በጥይት የተመታችው። በዛ መሀል 1-2 የሚባሉ ልጆች ግቢ ውስጥ ቆሞ ድንጋይ ወደ ጸጥታ ኃይል የሚወረውር ነበረ። እሱን በራሳችን አስወጥተናል ከግቢ። ነገር ግን ያን ያህል እንደዚህ ይህን ያህል የተኩስ ሩምታ የሚያስከፍት ሁኔታ አልነበረም። ማረጋጋት ይቻላል፣ መደማመጥ ይቻል ነበረ። ሰው ቁጣ ውስጥ ነው ያለው። ቁጣ ይዞ የመጣ ሰው ላይ ጥይት ተኩስ ብቻ የነበረው ሁኔታ እጅግ ሲበዛ ከባድ ነው። እንግዲህ ብዙ ሰዎች አልፈዋል። ከኛ እዛ አካባቢ በጣም ብዙ አስክሬን ሲነሳ ነበረ። እንግዲህ በተያያዘ ብዙ ሰዎች ጉዳት እንደደረሰባቸው ነው የምናውቀው። ከሱ ጋር ተያይዞ እንግዲህ በህብረተሰብ ውስጥ የሚነሱ ብዙ ጥያቄዎች አሉ። አጫሉ ዘረኛ ነበር? አጫሉ የታገለው ለኦሮሞ ህዝብ ብቻ ነው ወይስ እውነት ለኢትዮጵያም ታግሏል? ይሄ የአረዳድ ነው፣ የግል የአረዳድ ችግር ነው። አጫሉ የኦሮሞን ህዝብ ትግል እንደ አንድ ግለሰብ የህዝብ በደል ሲሰማው በቻለው በገባው መልኩ የኦሮሞን ትግል አስኬደ እንጂ አማራ አይታገል፣ አማራ ይጨቆን አላለም። ያጫሉ የሙዚቃ ስራዎች ውስጥ የትግራይ ተወላጅ ይወገድና ኦሮሞ ብቻውን ኢትዮጵያ ላይ ይኑር አላለም። እንደዛ የሚል መልእክት የለውም። ስለ እኩልነት ነው፣ ስለ ሰላም ነው፣ ስለ አንድነት ነው። በዛ ውስጥ ግን ማንም ሰው የበላይ መሆን እንደማይችል አስረግጦ የሚናገር ሰው ነው። አጫሉ ዘር አለው፣ ዘረኛ ግን አይደለም። ዘር የሌለው ሰው የለም። አንቺም እኔም ዘር አለን። ዘር ማለት መነሻ ነው፣ መነሻ እንጂ ሌላ ነገር አይደለም። በራሱ ማንነት ይኮራል፣ የሌሎችን ማንነት አብዝቶ ይወዳል፣ አብዝቶ ያከብራል። ይሄን ምናልባት እሱን የመቅረብ እድል ያገኙ ሰዎች ቢናገሩት የተሻለ ነው እና እሱም ተናግሮታል። ያው ብዙ ጊዜ መኖርን እንጂ ራሱን ማብራራትን ብዙ አይመቸውም። ያደግንበትን መንገድ ነው ያመንበትን ነገር መኖር እንጂ ሰዎች እንዲያምኑን ራሳችንን ማብራራት የሚባል ነገር ውስጥ እንድንገባ ሆነን አላደግንም እና እሱ በጥቂቱ 1-2 ቀን 3 ቀን ያገኙት ሰዎች ስለሱ መናገር ይችላሉ። ከኔ በተሻለ እኔ ብናገረውም ያው ወንድም ነው ተብሎ ስለሚታሰብ እንጂ በእንደዛ አይነት መንገድ ውስጥ ያለም ሰው አይደለም። እንደዛም ኖሮ አላለፈም። እሱ ግን ህብረተሰቡ ምን ያክል ተረድቶታል ብለህ ታስባለህ? በተለይ ደግሞ በህይወት እያለና አጫሉ ካረፈ በኋላ ብዙዎች ለሱ ያላቸው አመለካከት የተለያየ ነው። ለምንድን ነው እንደዛ የሆነበት ምክንያት ብለህ ታስባለህ? አዎ እዚህ ሀገር ውስጥ አንድ የተለመደ ነገር አለ። ኖርማሊ ሰው በህይወት እያለ በጣም እንደው መጥፎ የሚባል ባህሪ ከነበረው እንኳን በጣም አደገኛ ሰው ቢሆንም እንኳን ካለፈ በኋላ እሱ በህይወት ከሌል ሳይኖር ሲቀር ሲያርፍ ያው የመጨረሻው ቃል ጥሩ ሰው ነበረ ነው የሚባለው። አጫሉ እንደዛ አይነት ሰው አይደለም። እንደዛ የምታብራሪው ሰው አይደለም። እሱ
የእውነት ኖሮ የእውነት ነው ያለፈው። ያመነበትን ነገር ፊት ለፊት ይነግርሻል። የተለያየ ሀሳብ ባለቤት ብትሆኝም እንኳን ሀሳብሽን አክብሮ አብሮሽ መኖር ይችላል። ነገር ግን እኔን ምሰል ስትዩ ነው ከሱ ጋር ሌላ ነገር ውስጥ የምትገቢ ወይም የኔ አስተሳሰብ አንተ ላይ ይጫን ስትዩ ነው። ኖርማሊ ህዝቡ ምን ያህል ተረድቶታል የሚለው ህዝቡ የተረዳው ያው በህይወት እንደሌለ አውቆ ስለሱ መልካም ነገሮች በሙሉ የሱ ማንነቶች በሙሉ መነገር ሲጀምሩ ያው ሰው እንግዲህ ጠንቋይ አይቀልብም። ሰው ሊረዳውም ሊያቆም የሚችለው ስለሱ ሲነገር ነው። ምናልባት እሱን ማብራራት ስለማይጠበቅብን ይሆናል ምንም ያልተባለው በህይወት እያለ። ግን የተለመደ ነገር ነው። ሰዎች ካለፉ በኋላ እንዲህ ነበሩ እንደዛ ነበሩ ይባላል። እሱ የሚነገርለትን ነገር ሰርቶ ያለፈ ሰው ነው። በህይወት እያለም የሱን መልካምነት መናገር የሚችሉ በጣም ብዙ ሰዎች አሉ ነበሩ። ያው ግን በምን መነሻ እንደሚናገሩ ስላላገኙት ነው። ህዝቡ አሁን ላይ ባለው ሁኔታ በቁጭት በመንገብገብ ስሜት ድረስ ነው የተረዳው። እንደዚህ አይነት ሰው ነበረ ወይ ብሎ እስከ ማሰብ ድረስ ግን አልፏል። እሱ የለም። ያው ብቻ የሰው እውነቶች በጣም ብዙ ናቸው። ያልተነገሩ ማአት ነገሮች አሉት። አንተ ግን እንደ ወንድም እንዴት ነው የምትገልጸው? እስቲ እንደ ወንድም፣ እንደ ሙዚቀኛ፣ እንደ ታጋይ እንዴት ነው የምትገልጸው? ያው እንደ ወንድም እንደ ሙዚቀኛ እሱን ማለት የምትችይው ነገር ቢኖር እሱ የእውነት ኖሮ ያለፈ ሰው ነው። በቃ ማለት እውነት ነው። እሱ ራሱ እውነት ነው። እውነት ምንም ማስረጃ የላትም። እውነት ናት ተብላ ሰው ይቀበላታል እንጂ ለእውነት የሚቀርብ ማስረጃ ብዙም ሀሰት ሲሆን ነው ነገሮች በተደጋጋሚ ማስረጃ የሚደራረብባቸው። እነዛን ነገሮች እውነት ለማድረግ የሆነ የተቀባባ ነገር የሚቀርበው እንጂ እሱ እንደ ወንድም ብቻ ሳይሆን የእናትነት ባህሪን የሚያሳይ ነው። ለማንኛውም ሰው ለየትኛውም ሰው እናትነት ባህሪን ማሳየት የሚችል ሰው ነው። እናት ናት ያለ ምክንያት ልጆቿን የምትወድ የሷም ያልሆነን ሳስታ ራርታ የምትቀበል እንደዛ አይነት ባህሪ የነበረው ሰው ነው። ግን የተረዳው ሰው አልነበረም። እሱን በቀላሉ መረዳትም ስለማይቻል በጣም ቀላል ሰው ነው። በጣም በቀላሉ ከሰው ጋር ይግባባል። በጣም ለሰው ሀዘን ቅርብ ነው። ምናልባት ብዬው አለው የሆነ ሚዲያ ላይ ድራማ በሆኑ ነገሮች እንኳን ማልቀስ የሚችል ስስ የሆነ ልብ ያለው ሰው ነው። አጫሉ የርህራሄም የወንድነቱም ጥግ ላይ ያለ ሰው ነው። ርህራሄንም የምታየው እሱ ጋር ነው። ጀግንነቱንም የምታየው እሱ ጋር ነው። እነዚህ ሁለት ነገሮችን ማቀው እሱ ጋር ብቻ ነው። ማስመሰል ያልተጨመረበት ማለት ነው። ሌላኛው ሀሳብ እንግዲህ ከመንግስት ብዙ ድጋፍ እንዳገኛችሁ የሚወራበትም አጋጣሚ አለ። አጫሉ ተክሷል እየተባለ የሚወራበት አጋጣሚ አለ። ከቤት ጀምሮ ቦታ ለኢንቨስትመንት የተለያዩ ነገሮች ተደርጎላችኋል ይባላል። እውነት ነው? ከመንግስት ጋር እየሰራችሁ ነው ያላችሁት? በመንግስት በኩል የተደረገላችሁ ድጋፍ አለ? እውነታውን ካንተ ብንሰማው የተሻለ ነው ብለን ስለምናስብ። መልካም። በመጀመሪያ አንድ ህዝብ እንዲያውቅ የምፈልገው ነገር አጫሉን መካስ አይቻልም። አንድ አንደርላይን ተደርጎ ተሰምሮበት ሁሉም ሰው ሊያውቀው የሚገባው ነገር አጫሉን መካስ የሚባል ነገር አይቻልም። አይደለም በህይወት ሳይኖር በህይወት እያለ የአጫሉን ውለታ መመለስ አይቻልም። በጣም አንድ ደስ የሚለኝ ነገር ሁሌም የምኮራበት ነገር እሱ የማንም ውለታ የለበትም። የማንም በህይወት እያለም አሁን በህይወት ሳይኖርም ምናልባት ግን እሱ በጣም ብዙ ውለታ አለው ሰዎች ጋር እጅግ በጣም ማንም ሰው ሊከፍለው የማይችለው። ይሄ እንደዚህ ተደርጓል እንደዛ ተደርጓል ኖርማሊ መንግስት እንዲያርግ ያለው የሚለው ነገር ካለ በኤቪደንስ ማሳየት ይችላል። እኛ የምናውቀው ነገር ግን የለም። የኮንዶሚኒየም ስጦታ እሱ ያው አጫሉ የግል ህይወቱን ማደላደል ቢሆን አላማው ደሴት ገዝቶ መኖር ይችላል። አጫሉን እኔ በጣም አውቀዋለሁ። እሱ በጣም ቪዥነሪ የሆነ በጣም ትልቅ ራዕይ ያለው ዛሬ ባዶ እጁን ሆኖ ነገ በጣም ብዙ ነገር ሊኖረው እንደሚችል ማሰብ የሚችል ሰው። አንድ ሰው
በነገሮች ላይ አንድ ሰው የትም ቦታ መድረስ የሚችለው ጭንቅላቱ ላይ ባለ አስተሳሰብ ነው። የትም ቦታም መድረስ የማይችለው አይምሮ ውስጥ በያዘው ሀሳብ ነው። እንደነገርኩሽ ነው። ሃጫሉ ውስጡ ባለው ራዕይ፣ ውስጡ ባለው ሀሳብ፣ ውስጡ ባለው የወደፊት ተስፋ ይሄ ኮንዶሚኒየም 1000 ካሬ 500 ካሬ ምናምን አይደለም። ደሴት ገዝቶ መኖር ይችላል። የግል ላይፉን ከሆነ የምናወራው እና ይሄ በቁሳቁስ ምናምን በነገሮች ላይ አንድ ትልቁ ነገር መታወቅ ያለበት ነገር እኛ ካምፓኒ አይደለም ያጣ ነው። ካምፓኒ አይደለም፣ ካምፓኒ ነው በቁሳቁስ በገንዘብ ተደግፎ ተመልሶ ሰርቫይቭ ማድረግ የሚችለው። እኛ ሰው ነው ያጣ ነው። ሰው ሲባል ደግሞ ሃጫሉ ነው። እና ይሄ በጣም ብዙ ነገር ተብሏል። ኦፍ ኮርስ እናውቃለን። ብር ስሙ ተሰብስቦ ለቤተሰብ ተሰጥቷል ምናምን ምናምን። እቺ ሌላ አላማ ከጀርባዋ ያነገበች እንትን ናት። ትላንት በህይወት ሲኖር ሌላ ነገር፣ ዛሬ በህይወት ከሌለ ሌላ ነገር የሚወራ በጣም እናውቃለን። ትላንት በሚዲያ ሙዚቃው እንዳይተላለፍ ሲታገድ የነበረ የዛ እገዳ አካል የነበሩ ሰዎች ናቸው ዛሬ የሞቱ ኮሚቴ ምናምን የተባሉት። ያው በሆድ ያለ በሙሉ አይነገርም፣ ለሁሉም ነገር መልስ አይሰጥም። ጊዜ የሚፈታቸው ነገሮች ግን አሉ። አንድ ሊታወቅ የሚገባው ነገር ግን እኛ ካምፓኒ አይደለም የወደመብን፣ ሰው ነው ያጣ ነው። በገንዘብ በድጋፍ ምናምን እኛ ከየትኛውም አካል ጋር ምንደራደርበት ኢሹ የለንም። ሃጫሉን በተመለከተ እኔ በግል የምነግርሽ ነገር ከፈጣሪ ጋር እንኳን አልስማማም። አም ሶሪ፣ ከፈጣሪ በላይ ምንም አይነት አካል የለም። ፈጣሪ ፍጡሩን መጠበቅ ግዴታ አለበት። እንደ ሃጫሉ አይነት ንጹህ ሰው መጠበቅ ነበረበት የሚል አቋም ነው ያለኝ። ፈጣሪ ምናልባት ከፈጠራቸው ፍጡራን በጣም ሊረካበት ይችላል ብዬ የማስበው ሃጫሉ ነው። የእውነት ኖሮ ነው ፈጣሪ የሚያዝ መጽሐፍ ቅዱስ እሱ ምናልባት ከዚህ በፊት በቤተ ክርስቲያን ህይወቱ ጥሩ ነበረ። አሁን ባለው የአርት ስራው ግን ያው ብዙም አይደለም። ነገር ግን የመጽሐፍ ቅዱስ ትእዛዝን የኖረ ሰው ነው። ባለቤቱ ደግሞ የተሻለ እሷ ስፒሪቹዋል ቶታሊ እሷ የሃይማኖት ሰው ናት። ህይወቷ በሙሉ ከቤተ ክርስቲያን ጋር ከሃይማኖት ጋር የተገናኘ ነው። ምናልባት አሁን በህይወት በርትታ እንድትኖር ያደረጋትም ያ ነገር ነው። እሱ ግን ያን ያህል እንደዚህ አይነት ቦታ የመመላለስ ልምድ እንኳን ሳይኖረው በዚህ ሰዓት ትክክለኛ የፈጣሪን ህግ ጠብቆ የኖረ ሰው ነው። ሙዚቃ እንኳን ኃጢአት ነው ብሎ ሰዎች እንትን ሲሉት እኔ በእጄ የሰራሁት ድምጽ የለም እሱ ነው ሰርቶ የሰጠኝ ይሄን ድምጽ ብሎ የሚያምን ሰው ነው። እና አይደለም ከግለሰቦች ጋር አይደለም ከመንግስት መዋቅር ጋር በሃጫሉ ዙሪያ ቤተሰብ ከማንኛውም አካል ጋር ቁጭ ብሎ እንትን የማለት እንኳን ሀሳብ የለውም። እና የተደረገ ድጋፍ ገንዘብ ምናምን ከተባለ በስሙ ነው የተሰበሰበው። ከመንግስት ካዝና የወጣ ገንዘብ አይደለም፣ ከህዝብ ነው የተሰበሰበው። እሱም እንዴት ቤተሰብ ጋር እንደደረሰ ያው ሆዲ ፍጀው በምን አይነት መልኩ መቼ እንዴት እንደደረሰ አሁን እንደዚህ ዲቴል ውስጥ እንትን ካልሽ ስሙን ይዞ የማይረባ ነገር ማውራት ይሆናል። እኔ በጣም ያሳፍረኛል። እሱን ሰው አተሽ ስለ ገንዘብ ማውራት ኖርማሊኛ አስተዳደጋችን አይፈቅድም በነገርሽ ላይ። ስለዚህ ምንም የተደረገ ነገር የለም የተለየ እንደዚህ ከምን እንደዚህ እኛ ሲጀመር ያ አይደለም ጥያቄያችን። አሁንም ኖርማሊ አሁን እሱ ጥሏቸው እንደሄደው ነው ያሉት። ልጆቹ በቤት ክራይ ውስጥ ነው ያሉት። ምንም ይሄ እንትን የተባለ ከካሜራ የዘለለ ነገር የለም። የሆነ ፖለቲካ ኢሹ ሴንሲቲቭ ሲሆን ፖለቲካውን ለማርገብ እንደዚህ ተደርጓል እንደዛ ሆኗል ተብሎ በስሙ ከተሰየሙ ፓርኮች ውስጥ በስነ ስርዓት ጸርቶ በስሙ ተከብሮ የኖረ ፓርክ የት አለ? የቱ ጋር ነው ያለው? ሐውልት ግን ሰሞኑን ተሰርቶለታል። እሱ ሌላ ጉዳይ ነው። ሃጫሉን ይመጥናል አይመጥንም፣ እንዴት ነው የተሰራው? እዛ ዲቴል ውስጥ መግባት አልፈልግም። አሁን ብዙ ማለት እሱን የሚያክል ሰው አተሽ ስለ ገንዘብ ማውራት ስለ ሐውልት ማውራት ዓለም ተጠቅለላ በተሰጠን እኛ እሱን አይተካልን። ግን የማስታወሻ ነገሮች መኖራቸውስ ፋይዳ የለውም ብለህ ታስባለህ? ለምሳሌ በተለያዩ በዩኒቨርሲቲ ውስጥ አምቦ አካባቢም
እንዲሁም ደግሞ አዲስ አበባ ላይ የተለያዩ ማስታወሻ ሐውልቶች እየቆሙለት ነው ያሉት። ያ ያልቆመላቸውም አሉ። ታሪክ ሰርተው ያለፉ ምንም ማስታወሻ የሌላቸው ሰዎች አሉ። አጫሉ ደግሞ እድለኛም ነው ማለት ይቻላል። ቢያንስ የተወሰነ ምናልባት አሁን አንተ እንዳልከውም የሚመጥነውም ባይሆን የተወሰነ የተዘጋጁለት ማስታወሻዎች አሉ። እነሳስ እንዴት ታያቸዋለህ? እነዚህ ነገሮችን ስታስቢ አጫሉ እንዴት ነው ኖሮ ያለፈው የሚለው ነገር ጥያቄ ውስጥ ማስገባት አለብሽ። እሱ ኖሮ ካለፈው ህይወት እኛ አንድ ሳንቲም መጨመር አንፈልግም፣ አንድ ሳንቲም መቀነስም አንፈልግም። እሱ ኖሮት ካለፈው ህይወት ይሄ አሁን ላይ የማስመሰል ምናምን ሌላ ኔጎሽዬሽን ውስጥ የመግባት የሱን ስም ይዤ እኔ ምንም አይነት ቦታ እንደዚህ አይነት ነገር አላደርግም። በመጀመሪያ ለዛ ነው አይመጥነውም ይመጥነዋል ውስጥ የምንገባው። ለምሳሌ ዩኒቨርሲቲ ብለሽኛል። በዚህ አንድ አመት ውስጥ እሱን ሊመጥነው የቻለው አንድ ለኔ በዶክተር ታደሰ ቀና አምቦ ዩኒቨርሲቲ ፕሬዝዳንት በነበሩት አሁን ተነስተዋል ከቦታቸው እዛ ዩኒቨርሲቲ ፊት ለፊት የቆመለት ሐውልትና ያ ዩኒቨርሲቲ አዋሮ ካምፓስ ተብሎ ነበር የሚጠራው። አሁን ሀጫሉ ሁንዴሳ ካምፓስ ነው የሚባለው። በትክክል እሱን ይመጥነዋል፣ ትውልድ ሀገሩ ላይ ይገባዋል። ይሄን አክሰፕት አድርገናል። በጣም ደስተኞች ነን በዛ። መመስገን ባይፈልጉም እንኳን ዶክተር ታደሰን ለማመስገን እፈልጋለሁ። እሳቸው የኔ ነው ብለው ስለሚያስቡ የእሳቸውም ስለሆነ አጫሉን ይመጥነዋል ብለን የምናስበውም እንደ ፋሚሊ ያ ብቻ ነው። ሌላው ብታወሪው የማይጠቅም ነገር ነው ማለት የሱን ስም ይዘሽ እንዳልኩሽ ነው። ስለ ሀጫሉ ስታወሪ እንደዚህ ተራ ሰጣ ገባ ውስጥ መግባት ምንም ያን ያህል ዋጋ የለውም እና እንዳልኩሽ ነው የተለየ ነገር አጫሉ ተክሷል፣ አጫሉ እንደዚህ ሆኗል ብለን አክሰፕት የምናደርገው ነገር ምንም የለም። አጫሉን ሊክሰው የማይችለው ነገር ስለሆነ መልካም። ሌላው እንግዲህ ባለቤቱም አንድ ነገር ስትናገር ሰምተን ነበረ፣ በስሙ አትነግዱ የሚል ነገር ምንድነው? በስሙ ከናንተ እውቅና ውጪ የተካሄዱ ፕሮግራሞች ነበሩ? ያው እንግዲህ እሷ በስሙ አትነግዱ ማለት የፈለገችው ኖርማሊ ይሄን ጥያቄ እሷ ብትመልሰው ጥሩ ነው። ግን በስሙ እየተካሄዱ ያሉ ነገሮችን ሁላችንም እናውቃለን። ለፖለቲካ ትርፍ ከማዋል አንስቶ እስከ ግል ቢዝነስ መስሪያ ድረስ ያደረሱ አካላት አሉ። ለልጆቹ ነው፣ ለቤተሰቡ ነው፣ እኔ ወንድሙ ነኝ፣ እኔ እናት አባት እረዳለሁ ምናምን የሚል የማደናገሪያ ሀሳብ በማንሳት ገንዘብ የመሰብሰብ ከሰዎች ላይ በይፋ ይሄን ከማድረግ ለግል ፖለቲካ አቋማቸው እስረኛውን ወንጀለኛ ተብሎ የተጠረጠረውን ልጅ ማረሚያ ቤት ገብተን መረመርን ብሎ እስከ ማስወራት ድረስ እንደዚህ አይነት የፖለቲካ ተራ ንግድ ይሄ በጣም የወረደ ንግድ ነው። በህይወት በሌለ ሰው ላይ የሆነ ጥቅም ለማግኘት መስራት ማለት በቁም እንደመሞት ነው የሚቆጠረው። ይሄን ማለት ፈልጋ ነው አለ በጣም ብዙ ቲሸርቱን አሰርቶ መሸጥ። ይሄ ማለት ሀጫሉ ብራንድ ነው። እንደፈለግሽ ቲሸርቱን አሳትመሽ መሸጥ ምናምን አይቻልም ከቤተሰብ እውቅና ውጪ። ግን እኛ እሱንም ሉዝ ስላደረግን እንደዚህ አይነት ማይነር ነገሮች ላይ ያው አትሊስት ቢያንስ እሱን በሚመጥን መልኩ ተንቀሳቀሱ ነው የምንለው እንጂ እሷም እንዳለችው በስሙ መነገድ ይብቃ ነው። በዚህ አንድ አመት ውስጥ ሲካሄዱ የነበረ ከሞቱ ቀን ጀምሮ እስከ አንደኛ አመቱ ድረስ እኛ ወደ ሚዲያ ወጥተን በግልጽ ለህዝቡ የሞት አመቱን እስክናበስር ድረስ በስሙ በጣም በተለያየ አካላት ሲነገር ነበር። ወደዚህ ወደዛ እየተሳበ እሱ የዚህ ፖለቲካ ድርጅት እንትን ነው፣ እሱ የዚህ ነው ምናምን። እሱ የማንም አልነበረም፣ የህዝብ ነው። የህዝብ የሆነው ደግሞ ያመነበትን አቋም ስለያዘ ነው። እሱ ያመነበት አቋም ደግሞ ህዝብ ተቀብሎታል። በዛ መልኩ ነው አትነግዱበት። አሁንም በሱ መነገድ በጣም የሞራል ድክመት ነው። መልካም። አሁን ደግሞ እስቲ ወደ አልበሙ እንምጣና የመጨረሻ እስትንፋሱ ያረፈበት አልበም በሲዲ ወጥቷል። ከዛም ውጪ ደግሞ በዓለም አቀፍ ደረጃ በአማዞን እና በሌሎች ቲዩኖች ላይ እየተሸጠ ነው የሚገኘውና አልበሙ እንዴት ነበር ያለፈው? አቀባበሉስ ምን ይመስል ነበር? በተለይ ደግሞ አሁን አውታርን እና አውታር ናቸው እንግዲህ
ሙዚቃዎችን ለህብረተሰቡ እያደረሱ ያሉት በሲዲ መታተም እስከ መቆም ደረጃ እየደረሰበት ባለ ሰዓት ላይ አልፈራችሁም? ገበያውን አሰባችሁበት ነው የሰራችሁት? ምን ይመስል ነበር አቀባበሉ? እንግዲህ አልበሙን ስንሰራ ያው እሱ 75% የሚባለውን ጨርሶት ነው ያረፈው። እሱ ሙዚቃ ሲሰራ ሳምፕል የሚባል ነገር አያውቅም። እንደነገርኩሽ ቶታሊ ፋይናል አድርጎ የሱን ድምጽ አስቀምጦልን ነው ያለፈው። ከዛ ያው የተቀባዮች በኪቦርዲስቶች የሚጨመሩ ቴክኒካል የሆኑ ነገሮች ተሰርተው ወጥተዋል። ወደ ህዝቡ ለማቅረብ ፕላትፎርሙ ልክ ነሽ ሲዲ እንዳልሆነ የታወቀ ነው። አሁን የምንሰራው ሰው ጋም ያለው አክሰስ ኦንላይን ማርኬት ነው። በስልክ በእጅ ስልክሽ ብዙ ነገር ማድረግ ትችላለሽ። ኖርማሊኛ የሲዲ ፕላትፎርም የተከተል ነው ሰው ለሱ ያለውን ነገር በማሰብ ነው። ሰው ጋር ቁጭት አለ፣ ሀዘን አለ። እያንዳንዱ ሰው የሱ የሆነ ነገር ይፈልጋል ከቤቱ። ያን ኮንሲደር አድርገን ነው እዛ ውስጥ የገባ ነው። ሲዲ ከ300 እስከ 500 ሺህ ድረስ ወደ ገበያ ለማውጣት እቅድ ይዘን 300 ሺህ ገበያ ላይ ወጥቶ ኦልሞስት ተሰራጭቷል፣ ህዝብ ጋር ደርሷል። እነዛ የኦንላይን ማርኬት ፕላትፎርሞች አይቲዩንስ ላይ አንደኛ ሆኖ ሽያጭ ላይ አንደኛ ሆኖ ሲሄድ የነበረበትን ሁኔታ ምናልባት እናንተ የሚዲያ ሰዎች ስለሆናችሁ አይታችሁት ይሆናል። 3 ፕላትፎርሞች ላይ ነው የተጫነው፣ አይቲዩንስ፣ አማዞን እና ስፖቲፋይ ላይ። እነዚህ ላይ ውጭ ሀገር የሚኖሩ ኢትዮጵያውያን ማግኘት ይችላሉ። ለሀገር ውስጥ አውታርን ተጠቅመናል። ከዛ ውጪ ያው እንዳልኩሽ የሲዲ ስርጭት ነው። ሲዲው እንግዲህ አሁን ኖርማሊ ሰው በጣም ተቀብሎታል። ኢቭን ነጋዴዎች ያው እንግዲህ እኛ እንዲያከፋፍሉ የሰጠናቸው ከ100 ብር በላይ እንዳትሸጡ ብለን እነሱ እስከ 270 ብር ሲሸጡ ተገኝተዋል። ምንድነው የወሰዳችሁት እርምጃ አለ? አሁን ኖርማሊ ውላችንን አቋርጠን ተቀብለናል። ስርጭቱም ከበቂ በላይ እየሄደ ነው። አዲስ አበባ ላይ እንዲያሰራጭ የሰጠነውን ሰው ተቀብለናል። ምክንያቱም ያው ከውላችን ውጪ ነው ሲሰራ ያለው። እሱ ምንም ማድረግ ላይችል ይችላል። ያው አዟሪዎች ናቸው የሚያዞሩት። እነሱ ደግሞ ያው የሰውን ፍላጎት አይተው ነው ይሆናል 50 ብር 100 ብር እየጨመሩ የሚሸጡት። ለጊዜው ሰው የሀጫሉ ስራ ነው ተብሎ የሰው እጅ ላይ ሲያይ ገና ዋጋውን ሲያስብ የመሸሽ ነገር ይመጣል ብለን በማሰብ አስቆመናል። አሁን በራሳችን ፎርማት ወደ ህዝቡ ማድረስ ጀምረናል። አሁን ሰው ከማንኛውም ሰው በ100 ብር ማግኘት ይችላል ማለት ነው። እዚህ አዲስ አበባ ውስጥ ክልል ላይ እንደዚህ አይነት ነገር አልገጠመንም። አብዛኛውንም ያው የምናሰራጨው በራሳችን ሰዎች ነው። ስርጭቱ መልካም ነው፣ ተቀባይነቱም ደስ ይላል። መልካም። የቪዲዮ ስለመስራት ያሰባችሁት ነገር አለ? በአኒሜሽን ሊሆን ይችላል፣ ሌሎች መንገዶችን ተጠቅማችሁ ከድምጽ በዘለለ ምን ያሰባችሁት ነገር አለ? ቪዲዮ ለመስራት አስበናል። ምናልባት አልበሙንም ሪሊዝ ከማድረጋችን በፊት ነው ቪዲዮ ለመስራት። አንድ ኢልመናማ የሚል ሙዚቃ አለ። የሰው ልጅ ነው የሚለው። በተለያዩ ምክንያቶች እናትና አባታቸውን ያጡ ወላጅ አልባ ህጻናት እነሱን ኮንሲደር ያደረገ ስራ ሰርቷል። ከአልበም ውስጥ እሱን ዘፈን መርጠን ቪዲዮ ለመስራት ያው የጊዜ ጉዳይ ሆኖብን ጊዜ ትንሽ ስላጠረብን ለዛን ቀን ማድረስ አልቻልንም። ነገር ግን አሁን እየሄድንበት ነው። በቅርቡ ተሰርቶ ለህዝብ ይደርሳል። ሙዚቃው ሀሳቡ ሰፊ ስለሆነ አኒሜሽን ውስጥ ምናምን ላንገባ እንችላለን። ምናልባት ያው እሱን ነው ማናገኘው እዛ ቪዲዮ ላይ። ነገር ግን ያው በሙዚቃው ሀሳብ በቆንጆ ዳይሬክተር ይሰራል። እዚህ ስራ ውስጥ በጣም ከኛ ጋር የኔ ብለው ምናልባት መመስገን ባይፈልጉ እንኳን አሉ። ምናልባት እነሱን ስም መጥቀስ ካለብኝ አመንሲ ሳይፋ፣ ጉዲሳ ዴሬሳ የሱ ጓደኛው ነው፣ አብሮ ማንድራሚያ ቤቴ በነበረ ነው። ጀልዱ አሌክስ፣ ይመር ሙላቱ፣ እንግዱ ጭምሳ እና እኔና ባለቤቱ ነን። ኖርማሊ በእነዚህ ሰዎች ብቻ ነው ሲሰራ የነበረው። ያው ቅንብሩ ላይ
ማስተሪንጉ ላይ የተሳተፉ ሰዎች አሉ። ዳዊት ታደሰ በጣም ለየት የሚያደርገው ነገር የሀጫሉ የሙያ አጋሮች እንኳን ዳዊት ጋር ሙዚቃ እንዳለ አያውቁም። በዚህ ደረጃ ሰኪዩርድ አድርጎት፣ በዚህ ደረጃ ሚስጥራዊ አድርጎት ዳዊት ታደሰ ሰርቶታል። እሱ ልዩ ተመስጋኝ መሆን ይችላል ማለት ነው። ዲንቅሳ ደበላ፣ አብርሃም ካሙዙ ካሳ፣ ፋይናሊ ማስተርና ሚክሱን የሰራው አበጋዝ ክብረ ወርቅ። ያው እነዚህ ሰዎች ማመስገን እንግዲህ ማራቅ ነው የሚመስለኝ፣ ግን ያው ምስጋናው ይድረሳቸው የኔ ነው ብለው ሲሰሩ ስለነበር ማለት ነው። እና በዚህ ሁኔታ ነበር የተሰራው። ያው እንዳየሽው አቀባበሉ ደስ ይላል። መልካም። በተለይ ደግሞ የአልበሙ መጠሪያ ማላላ ነች። ማልመሊሳ ነው። ማልመሊሳ ምን ማለት ነው? መፍትሄው ምንድነው ማለት ነው። መፍትሄው ምንድነው? ያው እንግዲህ እሱ ይሄን ያለበት ብዙዎች ወደዋታል። አማርኛ ተናጋሪ የሆኑ ሁሉ ሌሎች ቋንቋዎችንም የሚናገሩ ወደዋታል። ምንድነው ሀሳቡ? እስቲ ማልመሊሳ ማለት መፍትሄው ምንድነው ነው። አጫሉ እንግዲህ በህይወት እያለን በቅርበት አውቃለሁ። እዚህ ሀገር ፖለቲካ ላይ በጣም ተከታይ ያላቸው አክቲቪስቶች፣ ፖለቲከኞች፣ መሪዎች ከዚህ ለውጥ ከተባለው ጊዜ በኋላ ያው እሱ ለለውጡ የከፈለው መስዋዕትነት ይታወቃል። መስዋዕትነትን በወሬ ወይም በታሪክ አይደለም የሚያውቀው፣ በተግባር ኖሮት ስለሚያውቀው በጣም ሲጎተጉታቸው፣ በጣም ሲመክራቸው ነበር። ዋጋ አታስከፍሉ ህዝቡን፣ በተነሳችሁበት ሞራል ጨርሱት፣ ተደማመጡ፣ ተከባበሩ፣ የግል ክብራችሁ አያስጨንቃችሁ፣ ከህዝብ በላይ ክብር የለም ብሎ በጣም ሲነግራቸው ነው። እኔ በቅርበት ነው የማውቀው አሉባልታ ሳይሆንና እነዚህ አካላት እሱን ከማድመጥ እሱ የሚለውን ነገር ከመቀበል ይልቅ እሱ የሆነ ካታጎሪ ውስጥ እንዲመደብ የሆነ ቡድን ውስጥ እንዲገባ የማድረግ ስራ ነበር የሚሰሩት። ወይም የነሱ ይሄ ጎራ ለይቶ እንትን የማለት ነገር ውስጥ እንዲገባ ነበር የሚሞክሩትና ያ እንደማይሆን ነግሯቸው እናንተ ማትከባበሩ ከሆነ ይሄ ህዝብ ዋጋ ይከፍላል፣ ምናልባት ተመልሶ ሌላ ችግር ውስጥ ይገባል ብሎ ሲነግራቸው ነበረ። ያው ሁኔታቸውን ሲያይ፣ አዝማሚያቸውን ሲያይ ከመከባበር ይልቅ እልህ ውስጥ መገባባት መገፋፋቱን መረጡት። በዛ ሞቲቭ ውስጥ ሆኖ ነው ማልመሊሳን የጻፈው እሱ እና መፍትሄ ምንድነው ወደ መጠየቅ መጣ ማለት ነው። በአልበም ውስጥ ምንድነው ያካተታቸው ሀሳቦች? በአልበም ውስጥ ቁጭት አለ። ወደፊት ምንድን ነበር የሚቆጨው? ያው የሚቆጨው መንገዱ ክፍት ሆኖ ሰው በራሱ ላይ እንዴት መንገድ ይዘጋል የሚል ነው ማለት የሚታይ ነገር ነው። ያው እሱን ቁጭት ራሱ ቢናገረው ነው ጥሩ የሚሆነው። አሁን ስለሱ ያው እንኳን እሱን ወክዬ እንዲህ ነበር የሚለው ለማለት እንደው በሱ ስም ራሱ እዚህ ቦታ ቀርቤ ለመናገር መጠናለው ወይ የሚለው ጥያቄ ነው ለኔና ያው እሱ የቆጨውን ነገር ምናምን እሱ ቢመልሰው ነበር የሚሆነው። ነገር ግን ያው በሙዚቃ ውስጥ ፍቅር አለ፣ ተስፋ አለ፣ ሰው ስለመሆን አለ፣ ስለ ሰው ልጆች ችግር፣ ሀዘን፣ ደስታ የሚገልጹ አሉ። መፍትሄን የሚሹ ጥያቄዎችን ያነሳል። ያው በተለመደው መልኩ ነው የመጣው እሱ የራሱን አቋም የህዝብን ህመም አስታኮ የራሱን አቋም የሱ አቋም የህዝብ አቋም እንደሆነ ደግሞ ያው ስራዎቹ ማሳያ ናቸው። የተሳሳተ አቋም ቢይዝ አጫሉ ዛሬ ሁሉም ሰው የሱ ደጋፊ አይሆንም። ትላንት በህይወት እያለ ያልተረዱት እንኳን ዛሬ ሁሉ ነገር ገብቷቸዋል። አውቀው እሱን ለማጠልሸት ምናምን ከሰሩ ሰዎች ውጪ ማለት ነው። ምናልባት ባለቤቱ አትነግዱ ያለችው ይሄንንም ለማለት ነው። ትላንት በህይወት እያለ ብዙ ነገር እሱ ላይ ሲያስደርጉ የነበሩ ሰዎች፣ ሲዘምቱ ሲያዘምቱ የነበሩ ሰዎች ዛሬ የማስመሰል ስራ ውስጥ እንዳሉ ስታይ ነው። አትነግዱበት፣ ንግድ ነው ይሄ። ትላንት ሌላ ሰው ዛሬ ሌላ ሰው መሆን በራሱ ንግድ ነው። በዛ አንግል ነው።
ሌላኛው ሀሳብ ደግሞ ያው በግራሚ አዋርድ ላይ እንግዲህ አጫሉ የታሰበበትም አጋጣሚ ነበረ። እንዴት አያችሁት እስቲ? ያው ብዙ ሚዲያዎችም አካባቢ በእርግጥ ክፍተት ነበር፣ ብዙ አልተባለለትም። ምንድነው እስቲ ምክንያቱ? ግራሚ አዋርድ ኢንተርናሽናል አዋርድ ነው፣ ዓለም አቀፍ የእውቅና መስጫ ስነ ስርዓት ነው በአርቱ ዙሪያ። እዛ ግራሚ አዋርድ ላይ በህይወት ካጣናቸው ተጽዕኖ ፈጣሪ የጥበብ ሰዎች መካከል ብለው ነው እሱን ያስገቡት በ2020። ይሄ በጣም የሚያኮራ ነገር ነው። ግን ሚዲያውም ብዙ ሽፋን አልሰጠውም። ያው እሱ እዚህ ሀገር ያለው ነገር እንግዲህ ብዙ ማለት አያስፈልግም። ከዛ በኋላ ኢቭን ከግራሚ አዋርድ በኋላ እዚህ ሀገር ብዙ አዋርዶች ተካሂደዋል። የስም መጥቀስ አያስፈልግም፣ ለምን እንዳላረጉት እነሱ ያውቁታል። ግን አጫሉ ማን እንደሆነ ያው ግራሚ አዋርድ ላይ አይተናል። አትሊስት ሽልማት መስጠቱ ምኑ ቢቀር እውቅና ሰጥቶ ማለፍ ይቻል ነበር። ከግራሚ አዋርድ በኋላ እዚህ ሀገር ውስጥ አዋርዶች ተካሂደዋል። አትሊስት በህይወት ያጣናቸው ተብሎ መታሰቢያ ነገር ቢደረግ ችግር አልነበረውም። አለመደረጉም ችግር የለውም። ማን እንደሆነ እሱ ያው በዓለም ዙሪያ ስለታየ ሚዲያዎች እንዴት አልዘገቡትም ምናልባት አዌር አይደሉም ብዬ ነው ማስበው እንጂ አንዴ ግራሚ አዋርድ ላይ ወጥቶ ተዘግቧል፣ ዓለም አውቆታል። እዚህ ሀገር ውስጥ ያለ ሚዲያ ዘገበውም አልዘገበውም ለውጥ አይኖረውም። ግን እኔ ክፍተት ስላለ ነው አዌር አይደሉም ብዬ ስለማስብ ነው እንጂ ብዙም ብላይ ማድረግ አልፈልግም። መልካም። እስቲ ህብረተሰቡ ስላጫሉ ይሄን ነገር ማወቅ አለበት ብለህ የምታስበው ነገር ምንድነው? እስቲ ህብረተሰቡ ስላጫሉ ማወቅ ያለበትን በሙሉ አውቀዋል። ምናልባት ያው እሱ ካለፈ በኋላ ሆነ እንጂ አሁን ላይ ሰው እሱ ማን እንደሆነ በደንብ አውቀዋል። ሲሰራ የነበረው የራስ የግል ፍላጎትን ለመጫን በተሳሳተ መንገድ እሱን የማስረዳት እሱ እንደዚህ ነው፣ እሱ አንድ ብሄርን እንትን የሚል ሰው ነው፣ ሌላም ብሄር እሱ ኦሮሞን ይወዳል ለኦሮሞ እንትን ይላል ማለት ሌላውን ብሄር ይጣላል ማለት አይደለም። በጣም የሰው ማንነት የሚያከብር በራሱ ማንነት የማይደራደር ሰው ነው። እኔንም አንቺንም ሊመክረን የሚችለው ይሄንን ብቻ ነው። አንቺ በማንነትሽ እንደተደራደረ ያደርግሽም፣ እሱም በማንነቱ አይደራደርም። ይሄ ደግሞ ጤነኛ ነው። ኖርማሊ ይሄ ጤነኛ ሀሳብ ነው። ማንነትሽን አሳልፈሽ የምትሰጪ ከሆነ ለሰው ማንነትም ክብር አይኖርሽም። ለራሱ ማንነት ክብር ያለው ሰው ነው ለሰው ማንነት ክብር ሊኖረው የሚችለው እና በዚህ ወይ ቢረዱት እሱ ራሱን ስላከበረ ሌሎቹን ናቀ ማለት አይደለም። እንደዛ አይነት ህይወት ኖሮ ማያውቅም። ያው አሁን ከሞላ ጎደል ሰው አውቆታል ማን እንደነበረ ማን እንደሆነ። አሁን ያወቁለትን የሱን እውነታ በህይወት እያለ የሆነች ፐርሰንቷን አውቀውት ቢሆን ጥሩ ነበረ። መጨረሻ ላይ ከሰራቸው ስራዎች ውስጥ አንዱ እማውዴ ከአዲስ ሙላት ጋር እሷ ሙዚቃም አንድ አነጋጋሪ ሆናለች። በአማርኛ መስፈኑን ያልደገፉትም ሰዎች አሉ፣ የደገፉትም ሰዎች አሉ። ለምንድን ነው በአማርኛ እንዲዘፍን የማይፈልጉት? አጫሉ ያመነበትን ነገር ነው የሚያደርገው። በመጀመሪያ ደረጃ ሰው መርጦለት ሙዚቃ አይሰራም። ሰው ስለሚወድለት ሙዚቃ አይሰራም። እሱ ያመነበትን ህይወት ነው የሚኖረው በአጠቃላይ። ስለዚህ ዘፈን ምናልባት እሱ ኖሮ ቢመልሰው ነው ጥሩ የሚሆነው። ነገር ግን እኔ እስከማውቀው ድረስ ዜማ ሊያሲዝ ይገባል። ለብዙ ለአዲስ ብቻ አይደለም ሰጥቷቸዋል ለተወሰኑ ሰዎች፣ ለወንዲማክ ምናምን የሰጣቸው ሰዎች ዜማ ለማስያዝ ይገባል። በራሱ ድምጽ ዜማውን እንዲይዙት ዜማ ይሰራላቸውና ግጥሙን ተቀብሏቸው በራሱ ድምጽ ይገባላቸዋል። ስቱዲዮ ሄዶ በዚህ መንገድ ስሩት ብሎ እንግዲህ እናወራለን። ከአዲስ ጋር ስለሰሩት ስራ ብዙ ዲቴሉን ማለት አልፈልግም። ተቀባብሎ እንዲሰሩት ይስራው፣ ዜማውን እንዲይዘው ይስራው። እኔ እርግጠኛ ስላልሆንኩኝ ግን አማርኛ ቢሰራ ምንም ችግር የለውም። ምንም እሱ አምኖበት ከሆነ ችግር የለውም። ግን እኔ እንደዚህ ነው ልልሽ አልችልም አሁን ላይ። ምክንያቱም ምናልባት እንደተባለው ተቀባብሎ ሊሰሩትም ይችላሉ። ሜቢ ደግሞ
ዜማ ለማስያዝ እንደተለመደው እሱ ግጥም ጽፎ የመጣ ሰው ዜማ ስራልኝ ሲለው ወይም ግጥምና ዜማ ለሰው ሊሰጥ ሲል በዚህ መንገድ ስራው ብሎ ራሱ ስቱዲዮ ሄዶ ገብቶ ይሄን እያጠናህ በዚህ መንገድ ስራ ብሎ ይሰጣል። እሱ ጥላቻ የለበትም። የተሻለ ፐርፎርም ማድረገው በየትኛው ቋንቋ ነው፣ ሰው የወደደኝ በየትኛው ነው፣ እኔ ጎበዝ የሆንኩት በየትኛው መንገድ ነው እንጂ ኦሮምኛን መስፈን ጽድቅ ሆኖ አማርኛ መስፈን ኃጢአት የሚሆንበት፣ ትግርኛን ዘፍኖ ጽድቅ ሆኖ አማርኛ መስፈን ኃጢአት የሚሆንበት እንደዚህ አይነት አይዲዮሎጂም የለውም። እሱ እንደዚህ አይነት ሊሚትድ የሆነ ሰው አይደለም። በጣም ፍሌክሲብል ነው። ከማንም ሰው ጋር መኖር ይችላል። ስራ ሲሰራ ደግሞ ያመነበትን ነገር ብቻ ነው የሚሰራው። ሰንበዲ በዚህ ቋንቋ ዘፈን ይሄን እንዳትዘፍን ምናምን እንደዛ አይነት ህይወት መኖር ቢችል አይሞትም ነበር። ላመነበት አቋም ስለኖረ ነው የሞተው። እና ይሄ እንዲህ አይነት እንትኖች ተቀባይነት የላቸውም። ኖርማሊ እሱ ሰው ለማስደሰት አይደለም የሚኖረው፣ ያመነበትን እውነት ነው የሚኖረው። እሱ ኖሮ ቢመልሰው እንዴት ይሄን ዘፈን እንደሰራ እውነት ሰርቶት ነው ወይስ ዜማ ለማስያዝ ነው ይሄ የሚለውን እሱ ቢመልሰው መልካም ነው። ግን ያው አዲስን ለማግኘት ሙከራ እያደረግን ነው። አዲስን እንዳገኘን ያው ከአዲስ ጋርም ቆይታ የምናደርግ ይሆናል። በራሱ የሚመልሳቸው ነገሮች ይኖራሉ። ያው አጫሉ ብዙ ጊዜ የማይታወቅበት ነገር አለ፣ ብዙዎች ደግሞ የሚያውቁት ነገር አለ። በተለይ ደግሞ በሙዚቃው በኩል ብዙዎችን ሳፖርት አድርጎ የወጡ ልጆች አሉ። ዛሬ ላይ የኦሮሞን ባህልም እያስተዋወቁ ከኦሮሞኛ ውጪም ሌሎች ቋንቋዎችን የሚጫወቱ ልጆች አሉና እንደው ከነሱ ውስጥ ጥቀስ ብትባሉ ማንን ትጠቅስልናለህ? ያው እንግዲህ እሱ ለእንትና እንዲ አሁን ለእንትና እንዲያርገው ነበር እንደዚህ ሆኖ ነበር እሱ የማይፈልገው ነገር ነው። እንኳን ለሰዎች ያደረገውን ነገር ራሱ ቤት ቁጭ ብሎ የሆነ ነገር ፊል አድርጎ የጻፈውን ግጥሙን ጽፎት ዜማውን ሰርቶት ስቱዲዮ ሄዶ ገብቶት እቺን ነገር ስማ ብሎ ለሆነ ሰው ወስዶ አስደምጦ ያ ሰው ያንን ስራ ሰምቶ የሆነ ነገር ካለ ያንን ክሬዲት ወስዶ ሙሉ ለሙሉ ለዛ ሰው መስጠት የሚችል ሰው ነው። የራሱን የሆነ ነገር እንኳን ለሰው የሚሰጥ ሰው የሆነ ውስጡ ፈቅዶና ውስጡ አምኖበት ለሰው ያደረገውን ነገር እኔ ዛሬ እንትናን እዚህ ቦታ አድርሶታል እንትናን እንዲያርጎለታል ለማለት ትንሽ ከሞራል በታች ይሆናል። ይቅርብኝ። ያው የተደረገለት ሰው ቀርቦ የሆነ ቀን ይመስክር ለራሱ እንጂ ለሰዎች እንዲህ ስናደርግ ነበር እንዲህ ሲያደርግ ነበር ክሬዲት የሚፈልግም ሰው አይደለም። እሱ ያመነበትን ህይወት የሚኖር እንጂ የሆነ ቦታ እንዲሰጠው ብሎ ብቻ እንትን የሚል ሰው አይደለም። እና ይህን ጥያቄ ለፊኛው የተደረገለት ሰው እድሉን ሲያገኝ ይመስክር ሚዲያ ላይ። መልካም፣ በጣም ነው የማመሰግነው ሲሳይ ወንዴሳ። ከየኔታ ቲዩብ ጋር ቆይታ ለማድረግ መርጠህ ጥያቄያችንን ተቀብለ ስለመጣ አመሰግናለሁ። መጨረሻ ላይ ማመስገን የምትፈልገው ነገር ካለ በቀጣይ በተለይ ደግሞ ስሙን በቀጣይነት የሚመጥን ነገር ለመስራት የታሰበ ነገርም ካለ እድሉን ሰጥቻለሁ። እሺ፣ እኔም አመሰግናለሁ። በቀጣይ እንግዲህ የሱን ስም ለማስቀጠል ሌጋሲው እንዲቀጥል ፋውንዴሽን ተመስርቷል። በቤተሰብ የተቋቋመ ፋውንዴሽን ተመስርቷል። ያ ፋውንዴሽን ይታወቃል። የንግድ ድርጅት አይደለም፣ የበጎ አድራጎት ድርጅት ነው። ይሄ የበጎ አድራጎት ድርጅት ገቢው የሚገኘው ከህዝብ ነው። የሀጫሉን አላማ ማስቀጠል እፈልጋለሁ የሚል ማንኛውም አካል እዛ ውስጥ መርዳት ማገዝ ይችላል። በዛ መንገድ ነው የሱን ስም ማስቀጠል የሚቻለው። በተለያየ አቅጣጫ ስሙ ሲነሳ የሚደነግጡ ሰዎች አሉ። እነዛን ሰዎች ብርታቱን ይስጣችሁ ነው የምንለው። ስሙ ሁሌም እንደተነሳ ይኖራል። ጀግና ከመቃብር በላይ ነው የሚኖረው። ያው ይሄ አልበም ተሳክቶ ህዝብ ጋር እንዲደርስ ስላደረጉ ሰዎች በሙሉ ምስጋና ማቅረብ እፈልጋለሁ። እናንተንም አመሰግናለሁ። ውድ የየኔታ ቤተሰቦች ቆይታችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።